ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ ሁለት ጊዜ ምከረው፣ ከዚያስ ሶስተኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲህ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ። በቃ ይሄ እንደ ፈረሰኛ መጋለብ ከፈለግ ጋልበው ብለው ዝም። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርም መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም ምረኛ ፍጡር ነው።